ሰፊ ልምድ ነው ያለኝ። ሳስበው አሁን እንግዲህ 35ኛ ዓመት ማለት ነው። ከ1983 አንስቶ እስካሁን ድረስ እየሰራን ያለ ነው። በቀጥታ ሙሉ በሙሉ ህይወቴን እየለወጠ ያለው አትክልትና ፍራፍሬ ነው። ተሞክሮ ደግሞ በዚህ በቃሉ ወረዳ ውስጥ አጠቃላይ አማራ ክልል ተሞክሮ ወስዷል ማለት ይቻላል። ካለው ተሞክሮ ይህንን ቦታ ሲያይ እናንተ ሲል በአፋር ክልል በአማራ ክልል ያለ አርሶ አደሩ መስሪያ ቤት በትክክል ይገነዘበዋል ብዬ አስባለሁ። እኔ በዚህ እንትን ላይ በየአመቱ እዚህ ለዚህ መናፈሻ እስከ 1 ሚሊዮን ብር እንትን አረጋለሁ ኢንቨስት አረጋለሁ። እዚህ ላይ ወደዚህ ከየትም አምጥቻለሁ። ከአትክልት ከሚገኘው ቤተሰቦቼንም ልጅም እያስተማርኩኝ ቤተሰቦቼንም እየመራሁ እኔም እየኖርኩኝ እዚህ ቦታ ላይ ደግሞ ኢንቨስት እያደረኩኝ ወደዚህ እያዞርኩ ነው ያለሁት። በተቻለና አቅም ደግሞ ይሄን እንደ ያለውን ፍቅ ደግሞ እናፈሳለን። በቃ እንጂ እንደዚሁ እያደረግን በቃ እሱ በደንብ እንደሚያስተዳድግ ነው ማለት ነው። እና በጣም ጥሩ ነው ማለት ነው። በጣም አሪፍ ነው። ምርት አለው፣ ውጤት አለው በደንብ አድርጎ። ማንጎም እንግዲህ መቼም አሁን ዘንድሮ እንኳን የሸኩት በእውነት እንግዲህ ተቶሚው አንድ ቀን አዲስ አበባ 2 መኪና ተጫነ። እንደው ዝም ብዬ ተጫፏ ላይ ያው ምን ቀንጠፍ አድርገን ማለት ነው። እና ብንዋጋው አረስ ያቦ እንግዲህ ቃሉ አንዱ የመረጥ ነው እና ፖቴንሻል ያለው ፍራፍሬ ነው። ለምን የአየር ንብረቱ ለፍራፍሬ ልማት የሚመች ነው። ሁለተኛ የውሃ አቅሙም ትንሽ ከፍ ያለ አካባቢ ነው እና በዋነኛነት የዞኑ ዋነኛ የፍራፍሬ ማዕከል አድርገን የመረጥ ነው ቃሉ ነው። እዚሁ ምቹ ሁኔታ አለ። እንደዚሁ የችግኝ ጣቢያ ችግኝ በስፋት የምናመርትበት ቦታ ያለው ነው። ቃሉ ወረዳ በፍራፍሬ ልማት ስፔሻላይዝ ያርግ ነው። ይሄ እንግዲህ በሁለት መንገድ በእያንዳንዱ አርሶ አደር ማሳ ላይ የሚለማው የፍራፍሬ ልማት አለ። አርሶ አደሩ የበለጠ ኮመርሻል የሆኑ ልማቶችን እያለማ በሂደት ሀብት እየፈጠረ ይሄው አርሶ አደር ደግሞ እየቆጠበ ወደ ኢንቨስትመንት የሚሸጋገርበትን ተጨባጭ ሁኔታ ለመፍጠር የሚያስችል ሀብት እያገኘ ነው ያለው። እኛ በጣም ብዙ መስራት አለብን ማለት ነው። አንዱ ድጋፋችን ነው። ሁለተኛ ደግሞ የችግኝ አቅርቦቱን በስፋት ለአርሶ አደሩ መስጠት እና ማቅረብ ያስፈልጋል። ተከታታይ የሆነ የሙያ ድጋፍ ማድረግም እንደዚሁ ያስፈልጋል። ይህም በማድረግ ረገድ የግብርና ተቋሙም በየደረጃ ያለው አመራርም ሰፊ ስራ ይጠይቀዋል። ስለዚህ ሀብት እየተፈጠረ እንደሆነ የሚያመላክቱ ነገሮች አሉ። አርሶ አደሩ ያለውን መሬት እና ውሃ ተጠቅሞ ፍራፍሬ እያለማ ሀብት እየፈጠረ ያለበት ሁኔታ ተጨባጭ ማሳያዎች አሉ። እነዚህን የበለጠ ማጠናከር ያስፈልጋል። ስለዚህ ፐር አርሶ አደር የምንሰራው ስራ ተጠናክሮ ይቀጥላል ማለት ነው። ማሳ ስላለው ውሃም ስላለ አርሶ አደሩ ጥቅም ማግኘትም ስለጀመረ የበለጠ እየሰፋ እየሄደ እንደሆነ ስራው ያመለክታል። ሁልጊዜም ፍላጎት ምርታማነትን መጨመር ነው። ምርታማነታችን ለመጨመር ደግሞ በኢኒሼቲቭ የሚሰሩ ስራዎች ላይ ትኩረት አድርገን በመስራት ላይ እንገኛለን። ዛሬ በቃሉ ወረዳ በተለያዩ ቀበሌዎች ያየነው ደግሞ ይህን የሚያረጋግጥ ነው። የተለያዩ አትክልትና ፍራፍሬ አቅሞችን አይተናል። ከፓፓያ፣ ማንጎ፣ አቮካዶ እና የተለያዩ ፍራፍሬዎችና አትክልቶችን በተደራጀ እና በክላስተር ማየታችን እጅግ በጣም ገራሚ ነው። ታታሪ ወጣቶች፣ ታታሪ አርሶ አደሮች የአካባቢውን ፖቴንሻል በመጠቀም የተደራጀ ውሃን በመጠቀም መሬትን በማዘጋጀት ከዚህ በፊት የነበረውን በማስፋት በአዲስም በማዘጋጀት ብዙ አትክልቶችና ፍራፍሬዎችን እያለሙ አግኝተናል። ሌላ ቀበሌ ደግሞ ከዚህ ከዶሮና ከእንቁላል ምርት ጋር ተያይዞ በተደራጀና ባደገ መልኩ ተገንዝበናል። እሱም በክላስተር መሆኑ እጅግ በጣም ገራሚ ነው። በሁለተኛ ደረጃ ይህን ስራ የምናያይዘው ከወጣት ስራ እድል ፈጠራ ጋር ነው። ወጣቶች እንዳያችሁት ዘንድ ጎበኘ ነው። በጣም በርካታ ወጣቶች በዚህ ስራ ላይ እየተሰማሩ ነው ያሉት። እነዚህ ወጣቶችም ሀብት በመፍጠር ረገድና በቀጣይ ደግሞ ወደ ሌላ ስራ በመሸጋገር ረገድ ትልቅ ፋይዳ ያለው ትርጉም ያለው ውጤት እያመጡ ስለሆነ ይህንንም አጠናክረን የምንቀጥል ነው የሚሆነው። ስለዚህ ቃሉ ስፔሻላይዝ የሚያደርገው በአርሶ አደር ደረጃም እንደገና ደግሞ ከስራ እድል ፈጠራ ጋር እያይዘን ትርፍ ጉልበት ያለው የወጣት ጉልበት እዚህ ላይ እንዲውል በማድረግ የጀመርነው ስራ አለ። የበለጠ ማስፋትና ማጠናከር ግን ይጠይቀናል። ጥሩ መንገድ ጥሩ እንቅስቃሴ እየተደረገ ነው። ከዚህ በላይ ግን ይጠበቃል። ምክንያቱም ሀብቱ ስላለ ማለት ነው። ኢኒሼቲቭ ላይ ትኩረት እንስራ ስንል አንዱ የምግብ ሉዓላዊነትን ለማረጋገጥ ትልቅ ፋይዳ አለው።
የአካባቢ ኮንሳፕሽንም ቢሆን ለመሸፈን እጅግ በጣም ትልቅ አቅም አለው። በተለይ ደግሞ ከገበያ ጋር ተያይዞ በዙሪያው ትልቅ ከተሞች ስላሉ የተደራጀ አቅርቦት በማዘጋጀት እና በተፈጠረለት የገበያ ትስስር መሰረት ያለውን ነባራዊ ሁኔታ ስንገነዘብ በጣም የተሻለ ያደገ ነባራዊ ሁኔታ ነው ያለው እና የደቡብ ወሎ በሚፈለገው መልኩ ወደ ስራ ነው እየገቡ ያሉት። በተለይ ቃሉ ወረዳ ደግሞ የመደበኛ ስራ ባሻገር አሁን ለተጀመረው ለብልጽግና ጉዞ ለማረጋገጥ ከዚህ ከአትክልትና ከፍራፍሬ ጋር ተያይዞ ምርታማነትን በማረጋገጥ ክላስተር በማድረግ የተጀመረው ስራ ለሌሎች ትምህርት የሚወሰድበት ነው። እንግዲህ የክልል አመራሮች የበላይ አመራሮች ሲያዩ እንደኛ አይደለም። ምክንያቱም እኛ ተደጋጋሚ ልናየው እንችላለን ስራውን ለማስፋት ስንል ለማጠናከር ስንል፣ ግን ከውጭ መጥተው ሲያዩት ደግሞ ከፍ ባለ እይታ ነው የሚመለከቱት። በተለይ ደግሞ የጎደሉ ነገሮች ምንድናቸው የሚለውን አይተው ኮመንት ለማድረግ በጣም ትልቅ እድል የሚሰጥ ነው። ለመጀመሪያ ጊዜ እያዩ ስለሆነ ይሄን በአጠቃላይ ስካን አድርገው ኦብዘርቭ አድርገው እነዚህ ነገሮች ቢሟሉ ብለው ሀሳብ እንደሚሰጡን እናምናለን። ሁለተኛ ደግሞ ይሄን ስራ በማስፋት ሂደት ውስጥ የሚያስቸግሩ ነገሮች፣ የበላይ አካል ድጋፍ የሚፈልጉ ነገሮች ካሉ እነሱንም አይተው እኛም ደግሞ አቅርበንላቸው እናቀርበዋለን። ይሄን ክልሉ እና ከዛ በላይ ያለው መዋቅር ቢደግፈን የምንላቸው ነገሮች ስላሉ እነሱ ላይ አስተዋጽኦቸው ከፍ ያለ ነውና እንደ ድል ነው የምንወስደው። እንደ ትልቅ ግብአት የምንጠቀምበት አስተያየት ነው ሊሰጡ የሚችሉት ብዬ ገምታለሁ። እንግዲህ ይሄ ልዩነቱ የሚሆነው የአመራር ነው። አመራሮቹ በቅርብ ርቀት በተለይ የዞን አመራሮች፣ የወረዳ አመራሮች፣ ቀበሌ ላይ ያሉ አመራሮች በቅርብ ርቀት ይከታተላሉ፣ ይደግፋሉ፣ ጥሩ አመራር ይሰጣሉ። በሌላ ጫፍ ደግሞ ከዚህ ዘርፍ ጋር የሚመለከታቸው ሙያተኞች ጠጋ ብለው ሙያዊ ድጋፍ ይሰጣሉ። ተደራጅተው የሚሰሩ ወጣቶችም ቢሆን በአመለካከት ተቀይረዋል ማለት ነው። ይሄ በአንድ ላይ ሲሆን በአጭር ጊዜ የምግብ ሉዓላዊነትን ለማረጋገጥ እንደ መንደርደሪያ እና እንደ መነሻ አቅም አድርጎ መውሰድ በጣም አስፈላጊ ነው የሚሆነው። ስለሆነም ሌሎች አካባቢዎች ትምህርት ሊወስዱበት ይገባል።